ሰላም አለይኩም ወራህመቱላሂ ወበረካቱህ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። እስኪ ዛሬ ከሱቅ ኹብዝ እስኪ ወደዚህ ልምጣ ብዬ ነው። ሁሌ በሱቅ ኹብዝ ነው የምንበላው። የሱቅ ኹብዝ ደግሞ አንዳንዴ ሁሌ ስትበሉት እንትን ይላል። እስኪ ዛሬ ደግሞ ራሴ ቤት ላይ ለስራ ብዬ ነው። ትንሽ ዱቄትና ሀልብኔዶ፣ ቤኪንግ ፓውደር እና ቫኒሊያ ትንሽ ካሜራ አስገብቼበታለሁ። ይሄ ከጅብና ካሳ ስትበሉት በጣም ነው የሚጣፍጠው። የምር በጣም ነው የሚጣፍጠው። ትንሽዬ ነው። እኔ ጧጧት ቁርስ አልበላም አልወድም። ጧጧት ቁርስ እንደዚህ ወተት ሻይ ምናምን እጠጣለሁ። እዛ ብያለሁ። ቤተሰብ ሰዓቴ አልሆነም ብሎኛል። እስኪ ሼር አድርጉልኝ፣ አይከፈልበትም። ጋይስ ሼር አድርጉልኝ ፕሊዝ፣ ሰፖርትና ላይክ አበረታቱኝ፣ አይከፈልበትም። ዜን እሺ፣ ብስሚላህ በዚህ ማር አድርጋችሁ በእጅ በልካላችሁ በጣም የሚጠፍተው ከማር ጋር ወላሂ ነው የምላችሁ። ሌላ ምግብ እንትን አይላችሁ ከበላችሁ ማለት ነው። እንጀራ ይመስላል እንጀራ ዱቄት። እናም ቤተሰብ ላይክ ሼር ያደርጋችሁ በረታቱኝ፣ አይከፈልበትም። ሰዓት ያልሞላልኝም መቼ መሆን እንደምንሆን አላውቅም። ወላሂ አለም ብቻ ችኮል ጥሩ አይደለም። መሙላቱ አይቀርም። አሁን ሰብስክራይብ ከሞላችሁ ደግሞ ሰዓቱ ይቀንሳል። ገብታችኋል? አሁን 2000 ስለገባ 3000 ስለገባን አይደለም፣ ሰዓቱ ደግሞ ይቀንሳል። ከሰራችሁ ዛሬ ቪዲዮ ካለቀቃችሁ ሰዓቱ ይቀንሳል። እሱ ቪዲዮ ግዴታ ደግሞ ሁለት ቀን በአንድ ቀን መልቀቅ አለባችሁ። ቪዲዮ ሼር ማድረግ አለባችሁ። ቪዲዮ ካለቃችሁ ሰዓቱን ልክ እንደዛ ነው የሚቀንሰው ጋይዝ። እናም ቻናሌ ደግሞ ይታየለውም ብዙ መጀመሪያ ነበር፣ አሁን ደግሞ ቅዝቅዝ ብለዋል። ለምን ቪዲዮ ብዙም ሼር አላረግም። አንደኛ ላይ አልገባም፣ በስራ ምክንያት አልገባም ብዙም ጊዜ። እና ጓደኞቼ ሼር አድርጉልኝ ጋይስ፣ አይከፈልበትም እላችኋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ እና ዛሬ ይሄ እንጀራ መስራት ግን ኹብዝ ነው። እንዳይሰርታችሁ ጠዋት ማለት ነው። የምሬ ነው። ያንን ትጎዳላችሁ። እኔ አሁን አንዳንዴ ጧት ቁርስ አልበላም። ቁርስ አትብሉ ደግሞ ስራ መስራት የለባችሁም። ያገኛችሁ ነገር ብሉ። ጧት ቁርስ ማለት በጣም ነው የምትጎዱ ቤተሰብ። አሁን ሌላ ፊሊፒኒዎችና ሌላ ሀገር ዜጋ ብታዩ ማለት ነው ጧት ተነስቶ በልቶ ጨርሶ ነው እዛ ስራቸው የሚገቡ። የኛ ኢትዮጵያ ሀበሻ ማለት ነው ስራው ከጨርሶ በኋላ ነው የሚበላው። ጉዳቱ ማንኛ ነው የምንጎዳው መጨረሻ ማለት ነው። ያኔ ጥሩ አይደለም። እንደ ቅናሽ ታመጣላችሁ። ራሳችሁን ጠብቁ፣ ብሉ። እኔ ባለፈው ራሴ ተጎድቻለሁ። የምሬ ነው የምላችሁ። የሴትዮ ለምሳሌ የተሰራለሽ ብላኝ ሳን ተቆጣችኝ። የሚያዞራችሁ መቼ እንደሆነ ታውቃላችሁ? ወር ወራችሁ ጊዜ፣ ፔሬድ የሆናችሁ ጊዜ ነው እንደዚህ ችግር የሚመጣባችሁ። ገብታችኋላ? ስለዚህ ተጠንቀቁ፣ ራሳችሁን ጠብቁ። ለጉዳት እንዳንደርስ ራሳችንን ጠብቅ። ብሉ፣ በጊዜያችሁ ብሉ። አሁን 24 ሰዓት ስልክ እንደዚህ ብሎ የምናይ ከሆነ ማለት ነው ስራ ከጨረስን በኋላ ጥሩ አይደለም። ለአይንም ጥሩ አይደለም ስልክ ራሱ። እኔ አሁን ትቻለሁ ስልክ ላይ ሞላ። ባለፈው አይኔን አሞኛል። የምሬ ነው። በቃ ራስ ምታት እስከሚበቃኝ ያክል አሞኛል ባለፈው። ወላሂ ነው የምላችሁ። ትኩረቴ ላይፍ እንደዚህ ገብቼ ከሰው ስድማመር ከዴ እንደዚህ እያልኩ ማለት ነው የምር። ከዛ ተኩት የምሬ ነው። ከራስ በላይ ነፋስ አለ እንትና ማራ ይቅርብኝ እንግዲህ ባለ ራሴ እና እንደዛ ነው ወዶቼ። ራሳችሁን ጠብቁ እያልኳችሁ ነው። እሺ ቤተሰብ እና ይህ ይመስላል ዛሬ ኹብዝ። ደስ ብሎ ነው የምሰራው። ይሄ አሁን ሽታው ገብተዋል፣ ሙቀቱ ሄደዋል። እኛ ከሳውዲ ሽታው ገብተዋል። ሽታ ሲገባ እንደዛ ኹብዝ ተጋግሮ ይበላል። ብዙ ውጭ ላይ ይገዛል። ሽታ አካባቢ፣ ብርድ አካባቢ ማንም ምግብ ይበላል።
በሙቀት አካባቢ ምግቡ ራሱ ይዘጋል፣ አይበላም። በብርዱማ ማንኛውም ምግብ የማይበላው ምግብ ይበላል። እናም ይህ ይመስላል ሁብዝ በቀላሉ መስራት ማለት ነው። እኔ አሁን ለራሴ ነው የምሰራው። የሱቅ ሁብዝ ድርቅ ያለ ነው። እስኪ ይሄ ልሞክር ብዬ ነው። ቤተሰብ ይሄ ይመስላል ዛሬ የሰራሁት። ላይክ ሼር ያደርጋችሁ አበረታቱኝ። አይከፈልበትም። የምር 3 ገብቻለሁ አልሐምዱሊላህ። ላክን ግን ሰዓቱ እየቀነሰብኝ ነው። 1000 ከገባችሁ በኋላ ሰዓቱ በጣም ነው የሚቀንሰው። ሰዓቱ ነው አሁን ላይ ትኩረቱ ምንድነው? ሰዓት ላይ ነው። እኔ ሰዓት እየቀነሰብኝ ነው እላችኋለሁ ውዶቼ። እናም አበረታቱን፣ አይከፈልበትም እላችኋለሁ። መልካም ነገር ራስ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። አያቸው ብዙም እንዴት የሚያምር ነው። ማሻአላ ማሻአላ ሹፍ 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 ማሻአላ ሹፍ